አድማጮች ዋርትሆግ የሚባል እንስሳ አለ። ዋርትሆግ ይሄ ዋርትሆግ ማለት የዱር አሳማ ተብሎ ይጠራል በአማርኛ። ብዙዎቹ የምታውቁት እርግጠኛ ነኝ ካሶንጎዬ በሚለው አጅበውበት ብዙ ጊዜ ይሄ እንስሳ እናየዋለን በተለያዩ ቲክታክም ላይ ሌሎች አማራጮችም ላይ ማለት ነው። እና ይሄ እንስሳ ዋርትሆግ የሚባለው ወይም የዱር አሳማ ወይም ካሶንጎዬ አንበሳ ባለበት፣ ነብር ባለበት ወይም ሌሎች አዳኞች ባሉበት በተለይ አንበሳ ላይ ሄዶ አክት ያደርጋል ማለት ነው። በጣም ፊታቸው ላይ ይሽከረከራል፣ ይዘንጣል። ፍጥነቱን ተማምኖ ማለት ነው። ፍጥነቱን ተማምኖ ሄዶ አጠገባቸው ነገር ይለኩሳቸዋል፣ ፕሮቮክ ያደርጋቸዋል፣ ይነካካቸዋል። ከዛ ልክ አንበሳ ተነስቶ ሊይዘው ሲል ፈጥራክ ብሎ ይሮጣል ማለት ነው። ካሶንጎዬ ያመልጣል። ከዛ በኋላ ላይ ወደ ጉድጓዱ ሊቃረብ አካባቢ ወይም ጉድጓዱ ውስጥ ሄደው ገብተው አቦሸማኔ ሊሆን ይችላል፣ አንበሳው ሊሆን ይችላል፣ ሄደው ጎትተው ያወጡታል ማለት ነው። እና ሲገባ ራሱ ወደ ኋላ ነው በቃ አክት እያደረገ ነው የሚገባው። እና ይሄንን የካሶንጎዬን አክት ወይም ጉራን በለው አሁን በሚሰጡ በአርቴታ ጋዜጣዊ መግለጫ ላይ እያዩዋቸው ነው። አርቴታ ካሶንጎዬ የሆነ ነው።